ሰናይ ሰናይ የሺማርት የአይንዎ ሲሳይ ምርጥ ጥሬ ስጋ በደንብ አለኛ ጋ የሺ ጤፍ እንጀራ ዝናው የሚጠራ ለባልትና ውጤት የሺናት እመቤት የሺማርት ብቅላለ ነፃ መጠጥ አለ ጣፋጭ ኬክ የሺማርት ያማርጡ በአይነት በጣም ለቸኮለ ድራይቭ ትሩም አለ የሺማርት ከገዙ ያተርፋሉ ብዙ ለፍጥነት ለጥራት ምን ጊዜም የሺማርት ويني ناتي دي ودا ذات نسالين ስራሽ አይደል እንዴ እንግዲህ አትጫማለቅ ጣልኝ ብርክ ያውል ግን ከዚህ በኋላ እዚች ቤት ድርሽ ትል መስሏል እመቤት ይወት አልገባሽም ነው ወይስ ማመን አልፈለግሽም እውነት ለመናገር ያውና ማስጠንቀቂያሽን ከአመታት በፊት ቢሆን የሰጠሽኝ እግርሽ ላይ ወድቄ ለምንሽ ነበር አሁን ግን ጊዜሽ አልፏል ለሴት ልጅ ደግሞ ትልቁ ጠላቷ እድሜዋ ነው በተለይ ለዳንቺ አይነት ሴተኛ ዳሪ ደግሞ ደመኛዋ ነው ጀዘር የቤስራኤል ሰራ ይቀጣል ዘርጋ ጊዜ ቢስራ ሰራም ዘርጋ ስራ ነው መጣ ዘርጋ ሁሌስ ትገረጋለ ለምን ይበሰሰ ለምን አታጣ የት ልስራ የት ላድር ሽበቃ ካልክስ ካልሆነ እኔ ማለቅስ ያለቅስ ነው አንተም እኮ ያለቅስክ እኮ ነው ደግሞ ካሁን በኋላ የቤት ስራ ተሰራን ተብሎ አትገረፍም እሺ ባክሽ መገረፍ አይቀርም አባዬን አስፈቅጄ በቤት አብረን እንድናጠና ጠይቄ እሺ ብሎኛል እሺ በእናቱ የተነሳ ሰፈርም ሆነ ትምህርት ቤት ያሉ ጓደኞች ሲልቁ አንቺ ብቻ ነሽ አብረሽኝ የምትጫወሽ አብረሽኝ የምትሆን ለምንድን ነው አሳዛኝ ልጅ ስለሆንክ ነው አንቺ ግን ለምንድን ነው የምትወጂው እንጃልህ
ምን ፈልገህ መጣ? አንቺን ነው እመቤት፣ አንቺንና እዚህ ቤት ተመልሰህ እንዳትመጣ ነግሬህ ነበር። ምን ነው ያለኔ አላየህም እንዴ ሰውዬ? አላየሁም እመቤት። ለሴተኛ ዳሪ ለዋ ገበያዋን ከመዝጋቱና ጾሟን ከማሳደር ውጪ ትርፋ ያስገኝላትም። አይደለም ሴት ልጅን ወንድንም ወደ ጥፋቱ የሚመልሰው የተፈጥሮ ጠላት አለው። ለወንድ ልጅ ትልቁ ጠላቱ ስሜቱ ነው። በተለይ ለእንዳንተ አይነት ሴሰኛና ባለጌ ወንድ ደግሞ ደመኛው ነው። አሁን ጉሮሮ ላይ ሳልሰካልኝ ከዚህ ቤት ውጣ። ባልወጣስ? ውጣልኝ አልኩ እኮ አንተ ውሻ ውጣ። ባልወጣስ ምን? ባትወጣማ መምህር ሰማ ልጄን አደራ አክስቱ ጋር ደውሉለት። እሺ በቃ አክስቴ መኪና ስላላት አንዳንዴ እመጣለሁ። እሺ ወርቅ ፈለከኝ? በኔ በዚህ ምድር ላይ እንደ ሴቶች መቀመጫ እኮ ታጋሽ የለም። ከምር እሷን ያት እስኪ አማረብኝ ብላ እንደ ቬንቲሌተር ስታሽከረክረው፣ እሱ ግን አዞረኛ እንደ ልረፍ አይላት ሄዳ ስትቀመጥበት ሸጉዶ አይጥላት ምስኪን። እና እኔ እሱን ያስጨነቀኝ እና ምን ይሁን? አይ እሱማ ምን ይሆናል? አሽከረከረችኝ ብሎ ሄዶ አይከሳል ወይ ሰላማዊ ሰልፍ አያወጣባት። እንዲሁ ለጨዋታው ነው እንጂ በላቸው ሙት። እውነቴን ነው የምልህ። ጠጥቶ መኪና ማሽከርከር ባልተናነሰ ጠጥቶ የችኮችንን መቀመጫ ማሽከርከር
ወጣቱን ለሞት እየዳረገው እንደሆነ ታውቃለህ። እሺ መቼም ቢሆን አትረዳኝም አንተ። እሺ እኔ አሁን ማን ነው የሚረዳኝ? ብሎ አዳምጦ ችግሬን ማን ነው የሚያማክረኝ? ማን ያማክረኝ? ቆይ ለምን እርስዎ ቢሆኑ ምን ያደርጋሉ? ፕሮግራም ላይ ታሪክን ተናግረ ብለው ሰምተው እና ቤከቤ ካሰላ እነ ዘንጉ ፈረጃ ከሪ በከንቱ ያማክሩ። በነገራችን ላይ እንዳንተ ያለው የራሳቸውን ስሜት ብቻ የሚያዳምጡ ብዙ ሰዎችን ሳገኝ ነው ልዩ ይበልጥ የምትናፍቅ ጀመረ። ደግሞ እንግዲህ እዛች ሚጢጥ ዕድሜዋ እኔን ለመረዳት አይንህን ብቻ ማየት በቂዋ ነበር። እንኳን የተናገርኩት ያሰብከው ይገባት ነበር። በእናቴ ምክንያት የሰፈሮቼ ልጆች ሲርቁኝ፣ እሷ ግን የራሷንም ዕቃ እየሰጠች ቢሆን ታቀርብ ነበር። ክፍል ውስጥ የቤት ሥራ ሳልሰራ አስተማሪ ሲገርፍ ታለቅስ ነበር። ከዛ አንተ እሷ ስታለቅስ ስታይ መገረፍን ረስተህ ፈገግ ትላለህ። አንተ ማልቀስ የማታቆም ከሆነ እኔም አለቅሳለሁ ትላለች። ንግግር ይህኮቺ ልዩ የሚሏት ልጅ የልጅነት ጓደኛ ሳይሆን የሆነ ፊልም ላይ የማውቃት አክተር ነው እኮ የምትመስለኝ። እኔ ግን ለደግነቷ ምን መለስኩላት? እየመጣሁ እንጫወታለን ያልኩትን ቃል አፍርሼ ቀረውባት። ከ5 ዓመት በኋላ መሄድ ስላልፈለግ ወደ ሰፈር ሰው ብትልቅ ሰፈሩ እንደፈረሰና ልዩ ለቃ መሄዷን ሰማ። ፈለካት አጣት። በእሷ የተነሳ እኔ በውስብስብ ሴቶች ቢፈታተኑም ያለሷች ቅር ማልክ። ይሄ ሁሉ ዓመት ከነድንግልና የተቀመጠ በኢትዮጵያ የሚገኝ ብርቅዬ ሰው ተባልክልኝ። ከዛ ክስትን ለማስደሰትና የእናትን ቃል ለመፈጸም ስትል በአንድ አጋጣሚ የተዋወካትን ሴት ጁሊያናን ለማግባት ወሰንክ። በቃ ይሄው ነው አለቀ። ይሄ አይደለም፣ ይሄ ብቻማ አይደለም። ለማንም የማይታይ ውስጡ ብዙ ህመም አለ። ታዲያ እኔንም ለምን አልታመምክም? በላቸው። እኔ ግን አላሳዝንህ? ከዩኒቨርሲቲ ጀምሮ ሁን ያልከኝን እየሆንኩ አድርግ ያልከኝን እያደረግኩ አልኖርኩም? ማደሪያ በቸገረኝ ሰዓት ና እኛ ጋር እየኖርክ ትማራለህ ስትለኝ እምቢ አልፈልግም አልኩኝ? የኪስ ገንዘብ እንኳን ስትሰጠኝ አልቀበልም ሳልል አልተቀበልኩ? ከተመረቅንስ በኋላ ተመልሰህ ወደ ክፍለ ሀገር መሄድ የለብህም እዚሁ አብረን እየሰራን እንኖራለን ስትለኝ እምቢ አልፈልግም እሄዳለሁ የሚል ቃል ወጣኝ? አልወጣም። ግን አሁን ይሄን ሁሉ ማንሳት ለምን አስፈለገ? በቃ ተወኛ። ጁሊ የወንድሜ ድንግል ወሳጅ እንደ ብሩስሊ አሁን የት ሆኚ? ሄሎ ባሌ፣ እሁድ ሽማግሌዎቹ እንዳይረፍዱ አስጠነቀቃቸው? ችግር የለውም፣ ለሽማግሌዎቹ ነግሬያቸዋለሁ። አንቺ ለፋዘር ነግረሻቸዋል አይደል? አዎ፣ በጉጉት እየጠበቃችሁ ነው። ምንድነው? ጥሎሽ እንዳይወደድባችሁ። ጥሎሽ አራችን ጥሎ ነው መሸሽ፣ እንዲያው ጥሎ ነው ማሸሽ። ሄሎ ጁሊ፣ ከጥሎሹ በፊት መጀመሪያ ግን ጥልፍልፎች ምናምን ብትጫወቱ አይሻልም? የምሬን እኮ ነው። ምን ያስቅሻል? ልጁ እኮ ሴት አውርቶ እንጂ ነክቶ እንኳን አያውቅም። ስለዚህ ከጋብቻው በፊት ጥርስሽ እንዳይጎዳ ቢያንስ መጋጫ አድርገሽ እንኳን መሳሳሙን አስለምጂው። የቀረውን ቦታ ነው ያሾፈዋለሁ። እሷ ምንም ነገር አታውቅም። እንደልጅ እኮ ማለት ምንም አታውቅም። ድንግልና ተደፋፍናችሁብኛል። እኔ ካላየው አላምንም። ጁሊ፣ የምሰማው እውነት ነው? መንታው ነሽ? አዎ፣ እኔም ድንግል ነኝ። ግን የተፈጥሮ ነው ሰው ሰራሽ? እንዴ በሰው ሰራሹ መሰራት ተጀመረ እንዴ? ታዲያ እድሜ ለትራምፕ። አሜሪካ ውስጥ እኮ ድንግልናም ሪሳይክል መደረግ ተጀመረ። አሁን አንቺ አሜሪካ ውስጥ ሆነሽ ድንግል ነኝ ስትይ ቢሰሙሽ ምን እንደሚሉሽ ታውቂያለሽ?
አዎ ደስ ይላል። ግን ስንተኛ ዙርሽ ነው የምትገኘው? ለማንኛውም ግን የሽምግልና ስለመጣ የዛኔ ይሻል። አማን አንተም ትመጣለህ እንዴ? ታዲያ በዚህ ጊዜ ሶስት ሽማግሌ ያምኑ ማን ይልካል? ለራሳቸው አብስሎች ቢመጡስ? ስለዚህ እኔ መምጣት ግድ ነው። እኔ በጭራሽ አንተን አልልክም። ምላስን እኔ ጋር አስቀምጠህም ቢሆን በጭራሽ አላምንም። ምን ማለት ነው? ራስ ዘጋው። ሄሎ 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 ተቋረጠ። ጁልዬ ወይ ውሸቶች እኮ የሚደበቁ አይደሉም። ኧረ እኔ ምን ማለሽ ነው? ሌላ ግሩና እኮ በላቸው የመጀመሪያሽ ወንድ እንዳልሆነ እኮ አንቺም እኔ ፈጣሪም እናውቃለን። ሮዚ ሙች እሱ የመጀመሪያ ነው። የምር እኔ ድንግሉ እንዳውጥቻ አላውቅም። እሱ የመጀመሪያ ነው። አረ በፈጠረሽ ሌላ ይቅርና ቢያንስ ሌላ ሰው ልጅ እንዲያሳድግ አትፈጅበት። ምን ላድርግ ሮዚ? በላቸው ከጋብቻ በፊት ንክች አላደርግም አለ። ያኛው ደግሞ አሟሙቀን ነው መግባት ያለብን ምናምን የሚለው ነገር አለ። ታዲያ እኔ ምን ማድረግ ነበረብኝ? ደግሞ ስማን ልጁ የራሱ እንደሆነ እርግጠኛ ሆኖ አሳድገው ያውቃል። ለዚህ እኮ ነው አባትነት እምነት ነው የሚባለው። እሱም የራሱ ልጅ እንደሆነ ካመነ በቂ ነው። ያያችሁ እስኪ ወንዶች ሮዚ የልባቸውን ካደረሱ በኋላ ስናረግዝ እንዴት ጥለው እንደሚፈረጥጡ። ቢኒ እንኳን ደስ አለ አርግሽ ይላል። እንኳን አብሮ ደስ አለ ጁሊ። አመሰግናለሁ። ምንድን ነው ያልሽኝ? አርግሽ ይላል። ለማ ከማ ላንተ ነው? አይ ጁሊ ለኔ ይቅርብኝ። ለኔ ሌላ የሚፈልግ ሰው ካለ ለሱ ይችላል። ምን? አዎ እኔ እኮ አርግሽ ይላል ሳይሆን ገዝቼ ይላል ያልሽኝ መስሎኝ። ምን ነካሽ ጁሊ? አንቺ የተማርሽ ሴት አይደለሽ እንዴ? ምን ነካሽ? እንዴት ታረግዣለሽ? እርግዝና እኮ እንደ ሴት ልጅ ግርዛትና እንጥል ማስዋጠት እኮ የቀረ ጎጂ ባህል እኮ ነው። ምን ሆነሻል እንዴ? ታዲያ ስላረገዝን ሳናገባ አንቀር። አንድ ያረገዘች ሴት የግድ ህይወቷ መበላሸት አለበት? ንገሪኛ። አየሽ መልስ የለሽም። ስለዚህ ግፉ የነሱ ነውና አንዳቸውን ግፍ አንዳቸው እያጸዱ ሊኖሩ ይገባል። ምን ሆነሻል ጁሊ? ማላቃትን ሴት ሆነሻል። ደግሞ ጥፋት በጥፋት በፍጹም አይጣፋም። ወይም ካልሆነ አንቺ ለምን ልጁን አታስወርጁ? እንዳጨርሹ ባለፈው ሰው ሲያስወርዳለሁ ብለው ሁለታችንም እጅ ላይ ያለ እድሜዋ እንዴት እንደሞተች አይተሻል። እኔ ደግሞ በቅርቡ የመሞት ፕላን የለኝም የማግባት እንጂ። ይልቅ አጨቅጭቀኝ ለሚዜነት ተዘጋጅ። አሁን እንጠጣ፣ እንጨፍር፣ በቃ ሁሉን እንርሳ። ራስ ቅዳሴ ናዛኑ ቀርቶ በሰርግ ዘፈን ትቀሰቅሽ። ወያማዲዲ ተነስተሃል እንዴ? ለተኛ አስብላውን ቤቱን የሰርግ አዳራሽ አድርገሽ ቤት በኩል ውስጥ አክስቴሞች የጭፈራ ለምዶብሽ ልጅሽ ካገባ በኋላ ፓርቲ ካልገባው እንዳትል ብለሽ ለሙት ዓመት ልትጨፍሪ ነው? ሄሎ በላቸው። ቆይ አንተ ምን ማድረግ ነው? ለምንድን ነው አማኒ ከሽማግሌዎቹ ጋር የላከው? ንቀት ነው? አይዞሽ ጁሊ፣ ምንም አታስቢ። አማንን ምንም እንዳያወራ አስጠንቅቄዋለሁ። ለአባትሽ በፍጹም መልስ አይሰጥም።
ቁጭ በሉ። ፋዘር ፀሐዩ እንደ ስናይፐር እኔን ብቻ ነጥላጠበጥበኝ መሰሎት? እንደውም የሽምግልና ሲያልቅ እርሶንም ጨምሬ አንድ ላይ ልልኮት አስቤያለሁ። ተዘጋጁ። በእውነቱ እኛ አንቀመጥም። የመጣንበትን ዓላማ ግቡን ሳንመታ በእውነት አንቀመጥም። ምን ችግር አለው? ተቀመጡ። ልጃችን ልጃቸውን ሊያገባ አይደል እንዴ? ያው ቤታችን በሉት አይደል እንዴ ፋዘር? አይ አንቀመጥም። እኛ አመጣጣችን በእውነቱ ደፈረን አይበሉና ልጆትን ለልጃችን እንዲሰጡን ለመጠየቅ ነው። ልጄን ማን ነው የደፈራት? እሱ እንኳን ሊደፍር እንካ ተብሎ ቢሰጠው የሚነካ አይደለም። ልጃችን ነው። ልጁና ልጅቱ የተዋወቁና አብረው ያሉ ናቸው። ልጁ ምን አለው? ጤናና እስከ ዛሬ ድረስ ጠብቆ ያቆየው ድንግል መሬት አለው። በእውነቱ እሱ ከራሱም አልፎ ለሌሎች የስራ መስክ በመፍጠር የሚያሰራና ውጤታማ የሆነ ታታሪና ትልቅ አዋቂ ልጅ ነው። በእውነቱ ቤተሰቦቹስ እንዴት ናቸው? እግዚአብሔር ይመስገን ደህና ናቸው። ባለፈው ትንሽ አክስታችንን አይኗን አመም አድርጓል። የታፈሩና የተከበሩ ፈሪሃ እግዚአብሔር ያላቸው ናቸው ጌታዬ። አቋሙስ የፖለቲካ ነው? የልጁ አቋም ምን ይመስላል? ሞዴል ሊያደርጉት ነው እንዴ ፋዘር? ልጁ ረጋ ያለና ሰው በመርዳት የሚያምን ምስጉን ባህሪ ያለው ነው። ሱስ አለበት? አዎ። ብሎ የሚመልስ እውነተኛ ሽማግሌ ይኖራል ብለው ነው? ሱስ ቢኖርበትስ? የለበትም እንጂ። ወይ ልጄ ዝም ብለህ እኮ ነው የምትጨነቀው። ታዲያ ለምንድን ነው ሁለቱም ስልካቸውን የማያነሱት? አክስቴ ይሄ ልጅ የሆነ ነገር ዘባርቆ አባትየውን አስቀይማቸው ይሆናል። እንደፈራችሁ ጉድ ሰራዋት። እስኪ ደጋግማ ሞክርላቸው። የሁለቱም አይሰራም። ግድ የለም ልጄ ሞክርላቸው። እሱ ጥፋቱን አውቆ ነው መሰለኝ ዘግቶታል። የእሷ ደግሞ አይነሳም። በፈጣሪ ስም እናንተ በዚህ እድሜያችሁ እንዲህ ትቀደዳላችሁ? በሉ አሁን ውረዱና በዚህ ጃምቧችሁን ቀምቁሙ። በውሸት እኮ ጉንጫችሁ ጡንቻ አወጣ። ሄሎ፣ አንተ ያማል እንዴ? ለምንድን ነው ስልክህን የዘጋው? ስልኬን አኩርፌው ነው። ባለፈው ተደብቆ ከቺኬ ጋር ሲጀናጀን አልያዝኩት መሰል። የምስቅበት ሰዓት አይደለም። ሽምግልናው እንዴት ሆነ? ቆይ አንተ ሽምግልና ነው ፍርድ ቤት ነው የላከን? ለማንኛውም በዋስ እንድትለቀቅ ውሳኔ ሰጥተዋል። አማን አትቀልድ። እንዴት ሆነ? እባክህ ንብረት አስመዝግበን እየመጣን ነው። እኔ የምልህ በላቸው፣ ንግድ ፍቃድ አድሰሃል እንዴ? እሱና የጫማ ቁጥርን ድንገት ስለጠየቁን ጠፋብን። አትቆጣኝና ግን ጾታህን ሲጠይቁኝ በግምት ወንድ ነው አልኳቸው። አልተሳሳትኩም አይደል? ጁሊ እውነቷን ነው። በፍጹም አንተን ማመን አልነበረብኝም። እባክህ ሰውየው የሚያስለፈልፍ ፊት ሲኖራቸው አይደል? በላቸው ሙት። እኔ ማትሪክ ፕራይቬት ምናምን እየወሰድኩ ነው የመሰለኝ። እንኳንም የሰብአዊ ቤቱን ጥያቄ እሳቸው አላወጡት። ሁላችንም ጋነም ነበር የምንገኘው። ከዛ አስበዋል የእሳት አሎሎ ጋር ጠብቅኝ እያልክ ከቺክ ጋር ስትቀጣጠር ምን አለ? እስቲ እንቻቻ ያጓሉ በትክክል የሚያወራሽ ከሆነ እንግዲህ እቺ ሌላ የጠየቀኝ ወንድ ስላለ ለሱ ሌላ ልውለድለት ወይ ብለዋል። ምን ትላለህ? ዱብ ያርጉልህ። ማማኔ ወይ አንተ ደህና ዋልክ? ወይ አክስቴ። አዎ ስጠየቅ ዋልኩ። እንዴት ነው አንቺስ አክስቴ? ሰላም ተጠየቅሽ? ማለቴ ሰላም ዋልሽ? ደህና ነኝ አማንዬ። እንዴት ነው የሄድክበት? ተሳካ?
ቀላል ተሳክቷል። አማን እኮ ነኝ። በታክስቴ ሰውየው እኔንም በጣም ከመወደዳቸው የተነሳ ልጅቷን አሁኑኑ ይዛት ይዳላሉኝ። አይ ፋዘር ዛሬ መኪና ቦታ ስለሌለ ሌላ ጊዜ መተን ተመልሰን እንወስዳለን ስላቸው ምን ቢሉኝ ጥሩ? እሺ ምን አሉ? አረ ችግር የለውም ደሞ ላንተ በፍላሽም ቢሆን ጭነው ሰዳት አላሉኝም። ሰምቻለሁ አንተ ከንቱ የሰው ከንቱ። ትንሽ ብንቆይ ኖሮ ሰውየው ልጅቷን ትታችሁ እኔን ውሰዱኝ ይሉ ነበረ። እንዴ ነው አክስቴ ላምጣልሽ እንዴ? ለማንኛውም ለድግሱ ወገብሽን ጠበቅ ትከሻሽን ነቅነቅ እያረግሽ ጠብቂኝ። አሁኑን ወደ ቤት መጣሁ። ሳልዘጋው ሶሪ ከማን ጋር ብለን የጻፍከው? ማንበባችን ከአክስት ሴት ልጅ ጋር ነው የሚለው። ያቺ ጠይሟን ያክስት ልጅ ይዛት እሷን ይዛት ባትመጣ አትገባም። እሷ ናት የጥሪ ካርድ ነግሬያለሁ። አማን ወይ ከዳሽ ጋር የሚለው ቦታ ላይ ምንድን ነው የጻፍከው? አይታይሽም? ከእህትሽ ጋር ነው የሚለው። ባለቤቴስ ቤቱ ይቀመጣ። እንደውም ለዛች ቀጫጫትሽ ብዬ ነው እንጂ ሰርጉ ላይ ያገቡ ሴቶች ሁሉ አይጠሩ። እናንተ ምን ታደርጋላችሁ? እኛ እንተባበስበት እንጂ። በቻ ቀልደኛ ነህ። እንቅልፍሽ መጥቷል እኮ ለምን ሄደሽ አትተኝም? ምን የኛ ስራና እንቅልፍ እኮ ጥለኞች ናቸው። ስንት ነው? አንተ በጣም ትቀልዳለህ። የሆነ የሽንኩርት መደብ አደረከው እኮ። ለማንኛውም 1000 ብር ነው። የሽንኩርት ወይ ጉድ! የመጠጤን ክፈይና የቀረውን አንቺ ውሰጂው። እንቅልፍ መተኛት ፈልጎ አለመተኛት ምን እንደሆነ አውቀዋለሁ። እኔም ሄጄ ልተኛ። ነገ ሙሽራ ነኝ። በጣም አመሰግናለሁ። አሁን የትሆኚ ከሀገር ወጥተሽ ይሆን ወይስ እዚሁ ሆነሽ ተያይተን አልተዋወቅን ይሆን? ምን አይነት ሴት ትሆኚ? ቆንጆ፣ በጣም ቆንጆ፣ ደግ፣ እጅግ በጣም ሲበዛ እኔ ትዝ ልሽ ይሆን? እንደኔ ሁሌ ታስቢኝ ናፍቅሽ ይሆን? አግብተሽ ልጆች ወልደሻል ወይስ እንደኔ ለማግባት በዝግጅት ላይ ነሽ? ናፈቅሽ ላገባ ስል አሁን የተለየሽኛል። ናፈቅሽ እኔ እኮ የትዳር የሚሉት ነገር ነው የሚገርመኝ።
ሰው እንዴት በየአይነት ማህበራዊ ቀርቦለት የፈለገውን ወጥ አማርጦ መብላት ሲችል እንዴት እድሜ ልኩን አንድ አይነት ወጥ ብቻ እየበላ ይኖራል? ደግሞ ምንድን ነው ያዘሽው? ሰርጉ ላይ ቆይ ለምንድን ነው ያልበላሽው? ስጋ ስለማልበላ ነው። ቬጅቴሪያን ነኝ። ይሄ ቅጠላቅጠል ለካ ከተማው ላይ ዛፍ የጠፋው ለዚህ ነው። አጭደሽ ጨርሰሽው እንዴ? ምን ነው ገረመ? ባልገረምብሽ አንቺ ራሱ አትገረሚብኝ? ደግሞ ኢትዮጵያ አይደለሽ? ነኝ። ኢትዮጵያን እንጀራያን እንጂ ቬጂቴሪያን መሆን አይችልም። ለምን? በቃ እኛ የበግ ስጋ ባንበላ የሰው ስጋ ሳንበላ መኖር ስለማንችል ነው። ሀሜተኞች አይደለ? አንቺ ራሱ አሁን ከተገናኘን ጀምሮ የስንቱን ሰው ስጋ ነው በሀሜት አብረሽን ቅርጥፍጥፍ አድርገሽ የበላሽው። ምን በድዬ ነው ጌታዬ? ምን ሰርቼ ነው እንዲህ የምታሰቃየኝ እያለ ማን ነው እሱ? ሙሽሮች ክፍል የተነጠፈው አንሶላ ነው። ምን ሆነሃል? ምንም እንትን ነው ሽንቴ መጣ። ታዲያ ሂድናሽ ነው። እሺ ለዚህ ነው እንደዛ የተጨናነኩት። እኮ ድንግልናዬን ቅድም ስትንፈራገጥ አፈነዳው ብሎ ያምነኛል። ና ምን ሆነሃል? ምን ሆኛለሁ? ምን የተጠራጠርሽው ነገር አለ? የለም። አንተ የሰማው ነገር አለ? ምን እሰማለሁ? ታዲያ ና። ቆይ ሽንቴ እንደገና በእናትሽ ብቻዬን ማደር ስለምፈራ አብረሽኝ አትይም? ተው እባክህ። ከምር ብቻዬን ማደር ስለምፈራ ነው እንጂ ሌላ ነገር አስቤያለሁ። በቃ እኔ ገብቼ ልተኛ። ኧረ ቁጭ በይ፣ ስቀልድሽ ነው። ደግሞ ቬጂቴሪያን እንደሆንሽ ነግረሽኛል። ሄሎ በላቸው። ሄሎ አማን፣ አካባቢ ሰው ካለ ራቅ በልና አውራኝ። እሺ እሺ። ሄሎ ዝም ብለህ ስማኝ። ምንድን ነው እሱ? በላቸው። ችግር ተፈጥሯል አማን። እኔ እኮ መጀመሪያውኑ አንድ ፍራሽ ብቻ አይበቃም፣ አንድ ደርቡላቸው ብዬ ተናግሬ ነበር። በእናትህ አማን አትቀልድ። በላቸው። ምንድን ነው እሱ? ግራ አጋባኝ እኮ። እንትን ነው እምቢ አለኝ። ብር አምባር አልሰበር ብሎ ከብዶ ከሆነ እንደ አንደኛ ሚዜነቴ እኔ መጥቼ ቦታ ቦታ አስይዘዋለሁ። እኔ ተቸግሬ ትቀልዳለህ እንዴ? እምቢ አለኝ እኮ ነው የምልህ።
በደንብ ቀሰቀስከው ግን ምናልባት እንቅልፍ ወስዶት እንዳይሆን ቀዝቃዛ ውሃ አርጨው። በእናትህ አማን አትቀልድ። ማቀለደ አሁን ወይ እሺ መንጭቀ ለማስነሳት እንኳን ሞክር። ባሌ በሌ ወይዬ ና እንጂ። እሺ ራማን በፈጠረ አንተ መላ አታጣም የሆነ ነገር በለኝ። ምንድነው? ስለት አለብኝ። ካገባው ከባለቤቴ ጋር ለአንድ ወር ምንም ነገር አላደርግም ብዬ ለራሴ ተስዬ ነበረ። እየቀለድክ ነው? ምን የሚሉት የጅል ስለት ነው ደግሞ? ቆይቷል ከተሳልኩኝ። ፈጣሪን ከመወዳት ልጅ ጋር በጋብቻ ካጣመርከኝ ለአንድ ወር ራሴን ከስጋዊ ደስታ አቀባለሁ ብዬ ተስዬ ነበር። ጆዲ በጣም ይቅርታ፣ አስቀድሜ ልነግርሽ ይገባ ነበር። አትንካኝ። አሁን ዝም በለኝ፣ ተኛበት። በላቸው በቃ አትበሳጭ እንዴ። ብቻዬን ልትሆኝ ትችላለህ? እሱ ብቻ እኔ ተዋንሶ እኔም ልተው አልችልም። ይልቅ ተነሳውን የሆነ ቦታ እንሄዳለን። ወይ ጣጣ። እሺ አሁን እንዳውራ ጣት እንትኔን አውጥቼ እያሳየው ልታከም ነው? ልጁን ለምንድን ነው የምናገኘው? ችግራችን አንድ ነው እንዴ? ምን ከሆነ ማህበር ልታቋቁሙ ነው? መንታ ከሆኑ ስናገኘው እንጠይቀዋለን። ምን ብለን? ያንተ ችግር ምንድን ነው ብለን? የኔ ችግር ፍጥነት ነበር። በቃ ምን አለፈው ዩዜን ቮልት በለኝ ማለት ልክ እሷ ልብሷን ስታወልቅ እኔ ለማብሽ ለምንድን ነው እንዴ? ጨርሼ ተጠናቅቄ ነው። ልክ ጀመረ ስትለኝ ጨርሻለሁ። እና ከባል ሕክምና በኋላ የማራቶን ሚኒማም አሟላ እንዴ? ምን ነካ? ቀላል አሟላው። ከዛ በኋላማ የህንድ ፊልም ነው የሆንኩባት። እሷ ራሱ አለፍ አለፍ እያደረገች ነው የምታየኝ። የሰውየው አድራሻ የት ነው? ምን እና ተስያለሁ አልነካሽም አለ የምትይኝ እንዴ? ቆይ እስካሁን ለምን አልነገርሽኝም? እባክሽ በሰዓቱ በስለት የተወጉ ያክል ነበር ሁሉ ነገር ይዞረብኝ። ሲያሳዝን። እና አሁን አንቺ ምን አሰብሽ? እኔ እንጃ ብቻ ግን በሆነ ዘዴ አብረን እንዲተኛ ማድረግ አለብኝ። አለዛ መዋረዴ ነው ሮዚ፣ ጉዴ ነው። መጅስ በተኛበት አትደፍሪው። ቆይ ግን ሮዚ መጠጥ አጠጥቼ አስክሬም ምናምን ልሞክረው እንዴ? አትጠራጠር በላቸው። አልሰማም እንዴ የሜትሮ ሜትሩን ቦልት እንዴት ማራቶን ሯጭ እንዳደረጉት? አንተንማ የምርኩዝ ዝላይ ተወዳዳሪ ነው የሚያደርጉ። ትቀልዳለህ እንዴ? እኔ እኮ አልቀለድኩም። እኔም እየቀለድኩ አይደለም። በላቸው ሙት አክሱምና ላሊበላን ያቆመ የአያቶቻችን ጥበብማ እቺማ ቆም አያቅተው።
ሕክምናው ግን እንዴት እንደሚሰጥ ታውቃለህ? ቀላል ነው። በቃ ይፈታቱትና የነከሰ ነገር ካለ እፍፍ ብለው አውጥተው ሊቤሎን አይተው ጠርገው መልሰው ይከቱታል። በቃ ምንድን ነው? ስምህን ማን አልከኝ? በላቸው በላቸው በላቸው። የምን መለሳለስ ነው? ድምፅህን ነው እንዲያመመ። ጮክ ብለህ ተናገር እንጂ። በላቸው በላቸው አይደለም በላቸው። በላቸው ሳይሆን በላቸው በላቸው በላቸው። እንዴት አይነት ጥሩ ስም ነው ብቻል። መቼስ አባትህ ጣሊያን ሀገራችንን የወረረ ጊዜ ነው ያንሶላቶ ጣሊያናዊ አባረህ በለው ለማለት ስምህን በላቸው ብለው ያወጡልህ። እኚህ ሰውዬ እንዴት በግምት ብቻ እንዳይሆን ሕክምናውን የሚሰጡት? እኚህ ሼባ ግን ወንድ ናቸው። ያለምንም ምርመራ በሽታን አገኙ። ለካ እድሜሽ ቁስቁሶት ነው አጅሬ ነቅነቅ አልል ያለው። ማን አልከኝ? አባትህን ስም? አየነው አየነው። ማንን ያያችሁት ልጆቼ? ልጄ ከተማሪ ቤት መጣ እንዴ? እኚህ ሼባ ሙድ እያዙ ነው። ጭራሽ አይመነጥሩም እንዴ? ማን አልከኝ? አባትህን ስም? አየነው በላቸው። አየነው በላቸው ሳተናው። እንዴት ያነት ጥሩ ሰው ነው እያለ አረፍተ ነገር እኮ ነው። በላቸው እኚህ ሰውዬ ስምን ለመመዝገብ ይህን ያህል ጊዜ ከፈጁ ሌላውን ነገር ለመመዝገብ ወር ሳይፈጁ አይቀሩም። ስለዚህ ወተን አስቤዛችን ይዘን ብንመጣ ይሻላል። እኚህ ሼባ የቦልት አባት ሳይሆኑ አይቀሩም። እንድናስታምለት ነው ሌላ ከ ያቸው እስቲ በል ጺምና ድምጻቸው ብቻ እኮ ነው ጤነኛ ነው። ሕክምናው እሳቸውን እያዩ መጽናናት ይሆን? እባክህ ተነስ እንሂድ። ፋዘር እቺን ይታከሙባት። አውቃለሁ ልጄ፣ የኔ መድኃኒት እኮ ፍቱን ነው። በሽተኛን የሚያክምበት ጉደኛ ሀገር ወይ ቦልት የባህል መድኃኒት ብሎ እስቲ ጥሩ ኮሜዲ ጋር ይልከናል። ወይኔ በላቸው። እሺ ምንድን ነው የሚሻለኝ? ምንድን ነው የማደርገው? ትዳሬ እኮ አደጋ ላይ ነው። እናድነዋለን በላቸው። ያለችን አንድ ወርም ቢሆን ተጠቅመን መፍትሄ እናበጅለታለን። እንደ አንድ ወር እኮ ብዙ ነው። በአንድ ወር ውስጥ አይደለም እቺ ኮንዶሚኒየም እንኳን ይቆማል። እሺ ምንድን ነው መፍትሄው? መሞከር፣ አሁንም መሞከር፣ የሚመጡልን የሕክምና ሀሳቦች ያለመሰልቸት መሞከር። አንተ ያልከው ግን በፍጹም አይሆንም። ይሆናል እንደ ባላቸው ይሆናል። ምን ማለት ነው? ደግሞ የሚሰጠን ሕክምና እኮ መሞከር አለብን። ይሄ ደግሞ ከጁሊያና ጋር የማይታሰብ ነገር ነው እና ቀላል እኮ ነው። አንድ ባር ሌዲ እናናገር። እንዳጨርሰው በላቸው። እንዳትከተለኝ በላቸው። ምን ነው እንደዚህ ያየኸኝ? ዛሬ ደስተኛ ሆነሻል። እዛ ላይ በጣም አምሮብሻል። ምግቡን ትታኔ ልትበላኝ ነው እንዴ? በል የሰራሁልን ምግብ ብላ። መብራት ተረኛ ነን ነው ወይስ ከቀን ጀምሮ ነው ሄደው? አይደለም፣
በጨለማ መሆናችንን ፈልጌው ነው የኔ ፍቅር። በመብራቱን አብሬው የኔ ፍቅር እኔ እኮ በጨለማ ምግብ አይበላልኝም። ምን ነው በሌ በፊት የሻማ ራት ትጋብዘኛል ነበር እንዴ? በፊት ነው። በዛ ላይ በሰው ሆቴል ራቴን ልበላ ነው መብራት አብሩልኝ አይባል ነገር አይበራም። አሁን ዝም ብለህ ራትን ብላ። መብራት ያስገባ ነው እያየን እንድንበላ አይደለም እንዴ? ተነሽና አብሪው። አይበራም። እኔ ላንተ ደስታ ቀን ሙሉ መጨነቄ ሲያገርም መብራቱ መጥፋት አሳሰበ። አንቺ መብራቱ መጥፋት ያስጨነቀሽ አትመስይም? ተነሽና አብሪው። በጭራሽ አይበራም አልኩ። ይበራል አልኩሽ እኮ። እንግዲህ እዚህ ቤት አባወራ ማን እንደሆነ ይለያል። ተነሽ አብሪው። አላበራውም። እኔ የምልህ ወይ እንዴት ልጋብዘኝ ቻልክ? በሆድሽ እንደማትደራደሪ ስላወቅኩ ነው። ተው እባክህ። አንቺ ነኝ ሳይ እንዴ ደፋር። መጀመሪያስ የሰጠና ነው የሚነሳ። እዴ አልነገርኩሽም ለካ። ባለፈው ለአንድ መዳፍ አንባቢ መዳፌን አስነብቤ አንቺ እንደማገባ አልነገረኝ መሰለሽ? የእግርም መዳፍ መሆን አለበት ያስነበብከው። ኧረ ምላስ የቀበሌያችሁ ድር ሰብሳቢ ነሽ እንዴ? ተንተከተክሽብኝ እኮ። ለማንኛውም በሚቀጥለው ስብሰባ ግን ላይ ስሽን ታወራርጃለሽ። ምን ሂስ? በቋንቋችሁ ላውራ ብዬ እኮ። ስማማ ወይ ጓደኛ በጣም ነው ያስገረመኝ። ምኑ ነው ደግሞ ያስገረመሽ? ደግሞ ምን አምልጦ የነገርኩሽ? ኧረ በአንተ ቤት ተደብቆ የሚቀር መስሎ ነበር። ምኑ? ስለቱ ነው። ከምን በጣም ነው ያደነኩት። አድናቆቱ እኔንም ይጨምራል ማለት አብረን ነው የተሳል ነው። ፈጣሪ እኔንም ከአንቺ ጋር ካጣመረኝ ከጋብቻ በኋላ ለአንድ ወር ያህል ምንም ነገር ላላረግ ተስያለሁ። ስለዚህ ሳንጋባ አሁን ቀድም ሄደዛ የት ሊድ ሮዛ እያረክ ነው? ብልግና እኮ ነው። ይሁን አዛ ልጆች እኮ አይደለንም። ባንሆንስ? በባሏ ላይ የማገጠችበት እኮ ነው። ታዲያ አልሰማትም እንዴ? 2 ወር ሙሉ ምንም አልነካኝም ስትል አይንካታ። 2 ወር አይደለም 2 ዓመት ባይነካትስ? ባሏ ምን ችግር እንደገጠመው እሷ በምን ታውቃለች? የምን ችግር ሊገጥመው ይችላል? ተኛ ይሻለኛል። ፊልማይስ ያረጋይቶ ሆነለ ቢጃኬት ነው ያረክልኝ። ኧረ እነሱ ናቸው ከኔ ያዩት። ከምር እኔ ፈጠራ ነው። ባይገርምሽ አንድ ፊልም ላይ ዋናው ካራክተር ለፍቅረኛው ሹራብ አውልቆ የሚያደርግላት ከሆነ ለኔ የሆነ ብር ይታሰብልኛል። ታኔና እሺ፣ ለማንኛውም ይደርሻለሁ። ደህና ነሽ? እሺ በቃ ቻው። ልስምሽ መስሎሽ ነው አይደል? እኔ እኮ ከንፈርሽ ላይ የሆነ ነገር አይቼ ላነሳልሽ ነው። አንቺም ግን ከፊልም ላይ አይተሽ ነው አይደል? ምን አለ ደህና ነገር ብትኮርጂ። ከምሬ እኔ ፈጠራ ነው። እነሱ ናቸው ከኔ ኮረጁት። ፊልም ላይ ሲጠቀሙብሽ ልክ እንደኔ የሆነ ብር ይገቡልሻል። ቻው በቃ ደህና አድራልኩ እኮ። ቻው። እሺ ስሚማ፣ ይኸውልሽ የትኛውም ዋና ገጸ ባህሪ የመጀመሪያ ቀን ልትሸውር ትችላለች እንጂ በዋና ካራክተሩ ከንፈሯ መሳሟ እንደሆነ አይቀርላትም። ከምር የፈለግሽውን ፊልሚ። እኔ ወንድም ሳወጣ ሳወርድ ቆይቼ ይሄን መፍትሄ ይዤ ልመጥቻለሁ። ይሄን ይዘህ ትሄድና ወደ መኝታ ከመሄድ በፊት ትውጠዋለህ። ከዛ ከ1 ሰዓት በኋላ የፍየል ቀንድ ሆኖ ቁጭ እመነኝ፣ ከሷም አልፎ
መሬት ካልቆፈርኩ ስትል ነው የምታድረው። ያማህል እንዴ? ጤነኛ አይደለም? ምንድነው መፍትሄ እየፈለግን መሰለኝ ያለ ነው። ይሄ ነው እንዴ መፍትሄ? እኔ በጭራሽ ይሄን አሉት። ስትፈልግ ሽንት ቤት ጨምረው። ስንት መከራይቻ ያመጣሁትን ነገር ሽንት ቤት ጨምረው ትለኛለህ? ያው ይልቅ ለጁሊያና ደውልና ታባራት እንደጋበዘችን ንገራት። ከፈለክ ሮዛን ይዛልህ ትምጣ። ዋት ላይ ነው እንዴ? ምንድን ነው የሚሻለው? አክስቴ የዛሬው እራት ምንም በተመለከተ ነው። ጥሩና ደስ የሚል ጥያቄ ነው። እናንተን አይተው ምናልባት ሁለቱ ትዳር ለመያዝ ካሰቡ ብዬ ነው። አክስቴ ደግሞ ምን በድዬሽ ነው የትዳር የሚሉትን ነገር የምትመኝልኝ? ኧረ እንደውም ቆይ ስሙኝማ፣ አንድ ሰውዬ ወደ ስራ እየሄደ ሳለ ድንገት አንድ ድምፅ ባለበት ቁም ይለዋል። ደንግጦ ይቆማል። አንዲት እርምጃ ብትራመድ ትልቅ ድንጋይ አናት ላይ ወድቆ ትሞታለህ ይለዋል። ይቆማል። ከፊት ለፊቱ ትልቅ ድንጋይ ወድቆ መዓት ሰው ይጨርሳል። ከዛ እያማተበ መንገዱን ይቀጥላል። ልክ መንገዱን ሊያቋርጥ ሲል አሁን ባለበት ቁም፣ አንዲት እርምጃ ብትራመድ መኪና እየመጣ ስለሆነ ገጭቶ ይገላል ይለዋል። ደንግጦ ይቆማል። ከፊት ለፊቱ ፍሬን የበጠሰ መኪና መጣና አሁን ችን ያጭዳቸዋል። እዛ ሰውየው ደንግጦ ድምፅ ወደ ሰማበት አቅጣጫ ማነህ ምንድነው አንተ ብሎ ሲጠይቅ እኔ አንተን ከክፉ አደጋና ከሞት የምጠብቅ መልአክ ነኝ ይለዋል። እዛ ሰውየው ምን ቢል ጥሩ ነው? ታዲያ ሚስት ሳገባ የት ነበርክ ብሎ ትኩት ጨጓራ ነው ሞት ነው። እታባ በደስታ ልትሞት ነው። ነፍሰ ጡር እንደሆንሽ ነው ያሰበችው። ስለ ትዛልከው አልነገርካቸውም እንዴ? ስለሱ ምን ተብሎ ይነገራል? በል እንካጁስ። ወይ ምን ያደርግልኛል አሁን? እንዴ ቅድም ጨጓራኝ ስትላል ነበር እንዴ? ቀዝቀዝ ያደርግላል። የፓፓያ ጁስ እኮ ነው። ኧረ እኔ እተኛለሁ። ተው እንጂ ለአንተ ብዬ ሰርቼ ልጠጣበት። ቀዝቀዝ ያደርግልሃል። ግድ የለም ጠጣበት፣ ጠጣበት። መድኃኒት ለ ቅድም የራስ ምታት መድኃኒት ወስጄ ነበረ። በሱ እጄ ነክቼው ነው የሚሆነው። እንደዛ ነው የሚሆነው። አዎ በእጅሽ ነው እንዲያማሰልሽው? በል ትቀልዳለህ።
ጉዴ! ምኑን የሰጠኝ መድኃኒት ብሎ በለኝ። ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! ጉድ አደረገ። ኧረ ተነስ በለኝ። ጓደኛ ትንሽ ቆይቶ ቢሆን በህይወት አታገኘውም ነበር። ምን? አታስብ፣ አሁን ደህና ነው። የወሰደውን መድኃኒት በከፊልም ቢሆን የሚያከሽፍ ሌላ መድኃኒት ተሰጥቶታል። ስለምን መድኃኒት ነው የምታወራው ዶክተር? ጓደኛ ለወሲብ ማነቃቂያ ብሎ የወሰደው ክኒን በጣም ከባድና ከዶክተር ትዕዛዝ ውጭ ሊወሰድ የማይገባ ነው። ወይኔ ጓደኛ፣ ለካ ይሄን ያህል ተጨንቆ ነበር። እውነቱን ነው። መቼም ቢሆን የውስጡን አልረዳው። መቼ አሁን እኔ ጓደኛ ነኝ? ንገረኝ እስኪ ዶክተር፣ አሁን እኔ ጓደኛ ነኝ? አሁን ያለፈው አልፏል። እንደ ጓደኛ ቀጣዩን ነው ማሰብና ማስተካከል ያለብን። እኔ የምልህ ጓደኛ በወሲብ ህይወት ላይ የገጠመው ችግር ምንድን ነው? አክስቴ ዛሬ ደግሞ በጠዋቱ ምን እየሸከሸክሽ ነው? ቀድሜ ልዘጋጅ ብዬ እኮ ነው። አንተ ስትፈዝ ይኸው ወንድምህ የልጅ ልጅ ሊያሳየኝ ነው። በይ ደህና ዋይ አክስቴ። በላቸው፣ ችግር ተፈጥሯል። የት ነው ያለው? አሁኑኑ ላገኝ እፈልጋለሁ። በላቸው ሙት እየነገርኩ አንተ ገና ሳሸከሽክ አክስቴ ጁሊ ነፍሰ ጡር መስላት ገብስ እየሸከሸከችልን። በዛ ላይ ለጁሊ ማስብላት። ዶክተሯ ደግሞ አለች የተባለችና ጎበዝ ናት። ጭራሽ ሴት ናት እንዴ? መግባት ትችላለህ። እንዴት ነው ሕክምናቸው? የተግባር ሙከራም ይጨምራል እንዴ? አልገባኝም። ማለቴ ከወገብ በታች ለሚመጡ ታካሚዎች እባክህ ግባ። ተቀመጥ። እሺ በላቸው አየህ ነው። ምነው ችግር አለ? ምነው? በላቸው አየህ ነው። አዎ። የእመቤት ልጅ? አዎ። ማን ልበል አንቺን? ልዩ 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 የኔ ልዩ የልጅነቴ ሄሎ በላቸው። አገኘኋት እኮ። ማንን? ልጅቷን። እቃን በፓስዋርድ ቆልፋ የጠፋችሁን ነው? ልዩን አገኘኋት። እንደ ልዩ ያቺ የልጅነት ጓደኛ? አዎ። የት አገኛት ያቺን አክተር? በእናት እንደ ፊልም ጫማ ክር ተፈቶ መሀል መንገድ ዘግተህ ስታስር ረግጣ አለፈች? አይደለም ሐኪሜ ሆና
አገኘሁት። ማንን? በላቸውን ነዋ። እንዲሁም ያ የልጅነት ጓደኛዬ ሁሌ በሱ ታበሽቀኝ ነበር። ብታይ አባዬ በጣም ትልቅ ሰው ሆኗል። በዛ ላይ ቆንጆዬ ነው በጣም። ግን ትልቅ ሰው መሆን እንዴት ያስጠላል። ለምታደርገው ነገር በሙሉ ተጠንቅቀህ፣ ለምታወራው ነገር በሙሉ ቃላት መርጠህ። ደግሞ አባዬ ምን ሆኖ እንዳገኘው ታውቃለህ? ታካሚ። በዚህ አይነት መንገድ እንገናኛለን ብዬ አስቤው አላውቅም ነበር። ማታ ራሱ ለብቻዬ ሲገርመኝ። ምኑን ያስገረመ? የኔና አንቺ ታሪክ ነዋ። ከዚህ ሁሉ ዓመት በኋላ ምንም የተለወጠ ነገር የለም። የልጅነት ህይወታችን የቀጠለን የመሰለኝ። ያኔም እኔ ችግረኛ፣ አንቺ ረጄ ነበርሽ። አሁንም እንደዛው። መቼ ነው እኔ ደስተኛ ሆኜ አንቺን ደስተኛ ማለት? በፊትም አሁንም ባንተ ደስተኛ ነኝ። በፊት አንተ ደስተኛ ስትሆን እኔም ደስተኛ ሆን ነበር። ያ ደግሞ የጓደኝነት ትርጉሙ ነው። አሁን ደግሞ በጣም ደስተኛ የምሆነው ሕክምናህን ጨርሰህ ለውጥ ስታመጣ ነው። ስለዚህ ትረዳኛለህ። አሁንም ያ ባህሪሽ እንዳለ ነው። የቱ? ያ ነዋ። አንቺ አንድን ሰው እየረዳሽው እየረዳኋት ነው እየረዳችኝ ነው እያለ ግራ እንዲጋባ የሚያደርገው ባህሪሽ። እሺ፣ ለማንኛውም ችግሩ እንዳለብህ ያወቅኸው መቼ ነው? እንዴ እዚሁ ልታክሚኝ ባልሆነ። አይ ተውና እንደ ጓደኛ እናውራ። ግንኙነታችን የሐኪምና የታካሚ ነው አላልሽም እንዴ? ተሳሳትኳ። እኔ መሳሳት አልችልም እንዴ? አንቺም እንደ ሰው ትሳሳቻለች። የጫጉላው ቀን ምሽት ነው። ከዛ በፊት ልምድ አልነበረኝም። መቼ ነው ያገባኸው? ቅርብ እኮ ነው፣ ወርም አልሆነው። ለትንሽ ነው ሰርግን ሳልበላ ያመለጠኝ። ፍቺውን ትበያለሽ፣ ምን ችግር አለው? ኧረ እኔ ላስቅሽ ብዬ ነው። አሁንም ቀልድ አልችልበትም አይደል? እሺ፣ የዛን ቀን ምሽት ምን ተፈጠረ? በሌ ምን? ይህን ሰሞን በጣም ደስተኛ ሆናል። ያገኘው ነገር አለ? አንቺም እኮ ተለውጠሻል። ምን ያገኘሽው ነገር አለ? አዎ፣
ባሌ እኔ የምልሽ ሰሞኑን ሌላ ነፃ ሰው ሆነሻል። ምን እያሰብሽ ነው? ወሰንኩ። ምኑን? ለበላቸው እውነቱን ለመንገር የበላቸው ስለት የቀረው እኮ 7 ቀን ብቻ ነው። እናማ ልጄን ለማስወረድ ወስኛለሁ። ምን? ሁሉንም ስህተት የማረም ባልችል ቢያንስ አንዱን መቀነስ አለብኝ። ከዛ እኔና በሌ የራሳችንን ልጅ እንሰራለን። እሺ ቆጥኝ አማን፣ እሷን ካገኘው በኋላ ሳልድን አልቀረም። ብታይ እሷ ካጠገቤ ስትሆን የደም ዝውውሬ ነው የሚቆመው። ብታይ እኔ ደም ሴል ነኝ። እንደ ደም ዝውውር ሲቆም ለምንድን ነው ከቅድም ጀምሮ ደሜ ቆመ እሷ ደሜ ውስጥ አለች ምናምን የምትለው? አንድ አይነት አማን እባላለሁ። ስላንተ ብዙ ነገር አጫውቶኛል። ስለ አንቺም ብዙ ነገር አጫውቶኝ። ለምሳሌ ከዚህ ሁሉ ስለ አንቺ የማላውቀውን ነገር ብጠይቅኝ አይሻል? እሺ፣ ጫማ ቁጥሬ 32 ነበር። የቤት ቁጥራችሁ ደግሞ 267። እሺ፣ የልደት ቀኔስ? ህዳር 24። ትዝ አይልሽም? እንደውም ለ9 ዓመት ልደትሽ አባትሽ ባለቀይ አበባ ቀሚስ ገዝተውልሽ ስንጫወት ሳላቀድጄብሽ። ይቅርታ፣ በተደጋጋሚ ስለሰማሁት የኔ ታሪክ ስለሚመስለኝ ነው። ከምን ስንቱን ቺክ መሰለሽ የሁለታችሁን ታሪክ የኔ ብዬ እየነገርኩ ያጫወትኩት። ሮሚዮ ነበር የሚሉኝ። ከዛ አጫውቼ ሲጠፋባቸው ማ ማለት ጀመሩ መሰለሽ? ሮማሪዮ። አንዴ አማን ገንዘጋ እጅን ለቀቅ አድርገው ዘና ለማለት ሞክር። ትጨናነቅ። እሺ፣ አይንን ጨፍን። ትንፋሽ በረጅሙ ውሰድ። ቀስ ብለህ ለመውጣት ሞክር። የመጣልህ ሀሳብ ወይ ደግሞ የታየ ነገር ካለ ለኔ ለመናገር ሞክር፣ ወይም ለራስ ለማስቀረት ሞክር። እሺ? እሺ። አሁን ከሚስት ጋር መኝታ ክፍል ውስጥ ነህ። መኝታ ክፍሉ አንተ በምትወዳቸው ነገሮች ተሞልቷል። ሚስትህም አንተ የምትወደውን ስስ ቢጃማ አድርጋ ወደ አንተ እየቀረበች ነው። አስታውስ፣ አንተም እሷም ስትጠባበቁት የነበረ ሁኔታ ነው። ደስ ብለዋል። እሷን ስታያት እሷም በደስታ ወደ አንተ እየቀረበች ነው። አሁን መነካካት ጀምራቸዋል። ቀስ ብለህ በጀርባዋ አስተኝታታል። እሷ በጉጉት ካንተ የምትፈልገው ነገር አለ። አሁንም ማስታወስ፣ ይህ ሁኔታ ላንተም ለእሷም ደስታ የሚሰጥ ነገር ነው።
አልችልም አልችልም። ይቅርታ። አማን ወይዬ እንዴት ነህ? ቆየህ እኮ መንገድ ተዘጋግቶ እባክሽ የሚሆን አይደለም። ለምን ነበር ይፈልግሽ? ስለ ጓደኛ የምታውቀው ነገር ካለ እንድትነግረኝ ነበር። ምንድን ነው የሚያስጨንቀው? አንደኛ ስለ አንቺ ነው የሚጨናነቀው። ምን አለፋሽ ስለ አንቺ ሳልሰማ ያደርኩበትን ቀን አላስታውሰው። አይ ሌላ የሚያስፈራው ነገር የሚጠላው ነገር ካለ? አብዛኛውን ጊዜ የሮማንስ ወሬዎች ምናምን አይመቹትም። በፊት ራሱ ገና የቺክ ወሬ ሲጀመር ደንብሮ ነበር የሚጠፋው። ሌላ የሚጠላው ነገር ወይም ሌላ የሚያስፈራው ትውስታ ነግሮ ያውቃል? ሰፈራችሁ የድሮ ሰፈራችሁ ሰው ቀጥሮ ከመሄድ በገመድ ቢንጠለጠል ይቀርባል። ግን አንቺ ምን ያደርግልሽ? ያደርግልኛል። ሌላ የምታስታውሰው ነገር አለ? ሌላ የማስታውሰው ነገር ያው ሰፈራችሁ። እሺ አመሰግናለሁ። ያ ሰውዬ በእናቴ እጅ ከመሞቱ በፊት ከመሸ በተደጋጋሚ እየመጣ ከእናቴ ጋር ይተኛ ነበር። ስለሚሰድባትና ስለሚያመናጭቃት እሱ በመጣ ቁጥር እናቴ ታለቅስ ነበር። ለነገሩ እሷ ጋር የሚመጡ ወንዶች በሙሉ አንድ ናቸው። ስለ ራሳቸው ደቂቃ ደስታ እንጂ ስለ እሷ ምንም አያስቡ እና እኔም እነኛን ወንዶች የሆንኩ ይመስለኛል። ለማድረግ ብፈልግም ያ ሰውዬ በሐሳቤ ስለሚመጣ እሱ እናቴ ላይ ፈጸመውን ግፍ እየደገምኩ ይመስለኛል። ግን እኮ እኛም ስሜት አለን። እኛም ከምንወደው ወንድ ጋር አብረን በመተኛት የምናገኘው ደስታ አለ። አይመስለኝም። አንድ ነገር ታደርግልኛለህ? ምን? ወደ ልጅነት ሰፈራችን እንሂድ። ይህን ማድረግ አልችልም። ትችላለህ። አልችልም። በደንብ ትችላለህ። አንዳንድ ህመሞችን በመራቅ ሳይሆን በመጋፈጥ ነው ልናሸንፋቸው የምንችለው። ፊት ለፊት በመጋፈጥ አታስታውሰው? ኧረ እኔ አላውቀውም። የልጅነት ሰፈራችን። የቱ? እቺ ከምርሽ ነው? አንቺ ከምርሽ ነው? አዎ ከምሬ ነው። ይሄኛ ሰፈር ቆይ የኛ ቤት ያ ሰፈር አንተ ጭንቅላት ውስጥ ብቻ ነው ያለው ነው። ለእኔ ምድር ላይ ያሉ ነገሮች በሙሉ ቢሰጡኝም ከፍቅረኛዬ ጋር አልጋ ላይ ማሳልፋት ጥቂት ደቂቃ የምታክል ደስታ ግን ይኖረኛል። እንዴ ለሴት ልጅ ከሱ የበለጠ ምን የሚያስደስታት ነገር አለ? ሌላው
ሌላው ቢቀር የምትኖርለትና የምትሞትለት ልጅ ማግኛ መንገዷ እኮ ነው። ባይ ጮማ ራስ ነው በእናትሽ ወንድ ልጅ ብቻ ነው በወስ የሚደሰተው ብሎ የሚያስበው። ከምር ይሄ ልጅ ታገኙልኝ አደራ ደህና አድርጋችሁ በኩርኩም ቢያሉልኝ። በይ በእናትሽ አሁን ግን ምን እየተሰማ ነው? ደስታ ነው። ደስታና ፍርሃት። ፍርሃቱ ደግሞ ከየት የመጣ ነው? ሁለቱንም የማገኘው ካንቺ ነው። አብሬሽ በመሆኔ ደስ ሲለኝ ቀጣዩ ግንኙነታችን ምን ሊሆን ይችላል ብዬ ሳስብ ደግሞ እፈራለሁ። ግንኙነታችን ይቀጥላል። እንዴት? በምን መልኩ ማለት? ይሄ ምንና ምን ሆነ? ያው አብሮ አደግ ጓደኛሞች፣ ከዛ ደግሞ ሕክምናው ለውጥ ካላመጣ ታካሚና አካሚ በቃ እኔና አንቺ ተጋብተን አብረን ልጅ ወልደን አብረን ማርጀት አንችልም? ያ በፍጹም ሊሆን አይችልም። ልጅ መውለድም ሆነ አብሮ ማርጀት ከእሷ ጋር ብቻ ነው መሆን የሚችለው። እኔስ እድሜ ልኬን አንቺን እያሰብኩ ከእሷ ጋር መኖር አለብኝ? በልጅነት ያጥቼሽ በጸጸት የኖርኩት አንሶ እንደገና አግኝቼ ልጣሽ? መሄድ አለብኝ። ሕክምናው ካለቀ ደግሞ ከዚህ በኋላ እናንተ መገናኘት የለብንም። ሕክምናው እኮ አያልቅም። ይሄ እንኳን እድሜ ልኬን አብረውኝ የሚኖር አንቺን የማጣት ህመም አለብኝ። ይሄ ለኔ ከአቅሜ በላይ ነው። ምንም ላደርግ አልችልም። መታከም ካለብን ሌላ ሐኪም ጋር ሂድና ታከም። አንቺ ብቻ ነሽ ልታክምኝ የምችይው። ሐኪሜ አንቺ ብቻ ነሽ። ነገርኩህ እኮ ምንም ልጅ የሚባል ነገር የለም። አስወርጄዋለሁ። እንዳላስወረድሽውም ማስወረዱም አደጋ እንዳለው ነግሮኛል ዶክተር። እሺ ንገረኝ፣ ስንት ብር ነው የፈለግከው? እመኝ ጁሊ፣ ተለውጫለሁ። እኔ የምፈልገው ልጄን ብቻ። አንቺን አንዴ አጥቼሻለሁ። እስቲ አማን በእናትህ መከረኝ። እኔ ጨነቀኝ እኮ። ልዩን አሁንም ደግሜ ማጣት አልፈልግም። በዛ ላይ ጁሊያና ደግሞ ታሳዝነኛለች። እንደ እኔስ አላሳዝነ በማያገባኝ ገብቼ እንዲህ ሲጨነቅብህ። አማን እስቲ ዛሬ እንኳን እንደ ጓደኛ ምከረኝ። በግድ ምከረኝ? ቆይ እኔ ምክር ከሌለኝስ ከዱባይ ለአንተ ስል ምክር ላስጭንልህ? ቀረጡን ትገባዋለህ? በቃ እሺ ተመለስ። እሺ እኔ እመለሳለሁ። አንቺም ግን እስከ ዛሬ የተጠራቀሙትን ኮትና ሹራቦቼ መልሽ። እኔ በሼም በቶንግ ልቅር? ቀፋፊ፣ የእውነት እየረሳኋቸው እኮ ነው። ወይ እንዴት ነው? ልብሴ እዚሁ እንዳለ አልጋዬን ይዤ መጥቼ ልግባል? የት ገደል ነው? ኦ አላወኩም ነበር። ለካ ገደል ውስጥ ነው የምትኖሩት። ለዚህ ነው ቅጠላ ቅጠል በሊታ ይሆንሽው። ለማንኛውም ልብሶቼን በሙሉ አዘጋጅልኝ። በቀደም ታባ ምን ፈሪ ብትሆን ነው በየቀኑ ጉልበተኛ ልብስን እያስወለቁ የሚልኩ ብላ ሙዳት ይዝብኝም። እናንተ ምን አልካቸው? በጉልበት ሳይሆን በማጓጓት ማልኳት። ደህና ደር። ቻው። ሲሻለው ወደ ሚስቱ እንደሚመለስ ሳቅ። ያው
ሰው አይደለሁ። ቀን ነው። ብታይ ከልጅነቱ ይበልጥ አሁን ያሳዝነኛል። እሱን ስለ ያክል ያደረኩት እኔስ ማን ያለኛል? ሄሎ ሄሎ ዋሌ። አሎ ጁሊያና፣ እንደምን ዋልክ? አሎ። ምን በሰላም ነው? በደስታም ጭምር። ዛሬ ቀኑ ምን እንደሆነ አውቃለህ? ቀኑ ሐሙስ ነው። ብቻ የዛሬውን ቀን ረሳኋት እንዳትለኝና በደስታዬ ቀን እንዳታስከፋኝ። ምንድን ነው የዛሬው ቀን? የአንቺ ልደት ብቻ እንዳይሆን። ምን? ጭራሽ የልደቴንም ቀን ረስተዋል? በቃ እሺ፣ ለሱም ትቀጣለህ። ለሱ እቀጣለሁ፣ ግን ዛሬ ቀኑ ምንድን ነው? የጫጉላችን ቀን። ደስ አይልም? ምን? አዎ፣ ዛሬ ስለተቀን ያበቃል። በጊዜው ታምሮብህ እንድትመጣ እሺ? ምን ነው ዝም አልክ? ደስታ አፍህን አሳሰረ አይደል? በልሽ ቶሎ ና፣ በጉጉት እጠብቅሃለሁ። ሄሎ ልዩ፣ እኔ የምለው ዛሬ ቀኑ ስንት እንደሆነ ታውቃለህ? ቀኑ 26። ወሩስ? ወሩ መጋቢት ነው። ታዲያ በዚህ ቀን ምን እንደተፈጠረ አታስታውስም? እኔ እንጃ፣ ምን የተፈጠረ ነገር አለ? አስታውስ። ልዩ፣ እኔ እኮ ማስታወስ ላይ እስከዚህም ነኝ። ይልቅ አንቺ ንገሪኝ፣ ምንድን ነው የተፈጠረው ነገር? አንተ ተፈጥረሃል ማለት? ዛሬ አንተ ቀን ነች። መልካም ልደት። አንቺ በምን አወቅሽ? ትዝ ይልሃል? ልጅ እያለን የኔ ልደት ሲከበር መቼ ነው የኔ በኬክና በሻማ የሚከበር ብለህ ትጠይቀኝ ነበር። ስለዚህ አንተን ልደት የማክበር ሀሳብ ብዙ ጊዜ ነበረኝ። ያቺ ቀን ደግሞ ዛሬ ሆናለች። ልዩ፣ ምንም አትበል። ዛሬ ከልጅነት ጓደኛ ጋር ልደትን ታከብራለህ። ሐኪሟ ልዩ ደግሞ ሕክምናን ስለጨረስክ የመልካም እድል ምኞቷን ለመግለጽ እራት ትጋብዛለች። አመሰግናለሁ ልዩ። እሺ፣ ቻው። ቻው። የሆነ ነገር በለኛ። በላቸው
እኔ ለአንተ ብዬ ከዱባይ ያስጫንኩት ምክር ጉምሩክ ላይ ተይዞብኛል። ስለዚህ ከራሴ ልምከር፣ አትቀየመኝ። ለምን እቀየማለሁ? ምን ላድርግ? የት ልሂድ? እስኪ ንገረኝ። በቃ ሁለቱንም ትታቸው ዛሬ ከኔ ጋር ስንጠጣ እንድር። ወይ ደግሞ ለምን እንዲያታደርገው ልዩን ኬክና ሻሙን ቤት ይዘሽ ነው ትላትና ልደትህን ሳሎን ከእሷ ጋር አክብረ ጁሊያንን ወደ መኝታ ቤት ይዘህ ትገባለህ። አለቀ በቃ። እሱን ተውና አንተ ብትሆን ማጋ ትሄዳለህ። ምን አይነት ጥያቄ ነው? እኛ ትልልቅ ሰዎች አይደለን እንዴ? እንዴት ኬክ ቆረሳና ቺክ እናወዳድራለን? ደግሞ አንተም ቢሆን መሄድ ያለብህ ጁሊያና ጋር ነው። ልዩ አልትራሷ እንዲህ ናት፣ የልቤን ታውቃለች ምናምን ትል የለ። ስለዚህ እሷ ትረዳያለች። እኔ እኮ ግራ ግብት የሚለኝ ሁለቱም ምን ልይዟቸው ነው እንጂ አንዳቸው እንኳን ምሳ አይጠሩም። እውነትህን ነው። ልዩ ትረዳኛለች። ከዚህ በኋላ እዚህ የመጣው መጫወት እችላለሁ። እመኝኝ እንደ ልጅነት ያልቀረም። አይ አትምጣ። ለምን? በድጋሚ ሰው መልመድ አልፈልግም። አላስቆሙ። በቃ ሂድ። ቻው። ቻው። መሄዴ ነው። ቻው። አንድ የረሳሁት ነገር፣ መቼም ቢሆን እኛ ሆስፒታል ስትመጣ የወሰድከው አይነት መድኃኒት እንዳትወስድ፣ ያለ ሐኪም ትዕዛዝ መቼም እንዳትወስድ በፍጹም። የምን መድኃኒት? ቶሎ ባትመጣ ኖሮ እኮ ትሞት ነበር። ኧረ እኔ ምንም መድኃኒት አልወሰድኩም። ወስደሃል? አልወሰድኩም። የምን መድኃኒት? የወሲብ ማነቃቂያ መድኃኒት ወስደሃል። የወሲብ ማነቃቂያ?
ራሷ ናት ይሄን ያደረገችው። ምኑን? ማናት? ይሄን ማድረግ ለምን አስፈልገ? ለምን? ቤትሽ እንዳልመጣ ልታናግር ይገባ ነበረ። ትዳርሽን መረበሽ ፈልግ ኖሮ ቀጥታ ለሱ ይጃለብ ነበረ። ከገባሁንም ትዳሬን እየረበሽክ ነው። በቃ ተወኝ። ለምንድን ነው የማትተወኝ? በቃ ተወኝ። እሺ ልጃችንስ? እኔ እናንተ ምንም ልጅ የሚባል ነገር የለንም። እንደው እንኳን ባላነገር አጠገቤ እንዳትደርስ። እሺ ወጥሽ ነው የምታናገረው? የኔ ወንድም አይመለከትም። እንዴት ነው የማይመለከተኝ? አይመለከትም። ምንድን ነው የፈለከው? ዞር ነው የፈለከው? ምንድን ነው ችግር የፈለከው? ችግር የለውም። ደህና ነች። ምን ችግር አለው አብሬያት በሆነ? እንዴት ናት ዶክተር? ደህና ነች? አዎ በጣም ደህና ናት። ትንሽ ጽንሱ ነበር ያሳሰበን። እሱም ቢሆን ጥሩ ሁኔታ ላይ ነው። የምን ጽንስ ዶክተር? ስለምን ጽንስ ነው የምታወራው? ባሏ ማን ነው? እሱ ነው። እንኳን ደስ ያለ። ሚስቴ የሁለት ወር ነፍሰ ጡር ናት። እንዴት ነች? አሁን እንዴት ነች? አንቺ ታውቂ ነበር? ንገሪኝ፣ ታውቂ ነበር? ምኑን? ጁሊያና የሁለት ወር ነፍሰ ጡር መሆኑ። ከጋብቻው በፊት የሌላ ሰው ልጅ ወደ ውስጥ እንደነበር ታውቂ ነበር? ታውቂ ነበር ወይ? ጥለኸኝ አልሄድክም እኮ ለአንተ መሆኑ ሰው አይደለሁ። አሁን ዝም ብለሽ ተኝ፣ ይደክምሻል። በለኝ ለአንተ በፍጹም አልሆነም። ብዙ የማታውቀው የዋሸው ነገር አለ። ሁሉንም አውቀዋለሁ። ሮዛ የተፈጠረውን ሁሉ ነግራኛለች። ታውቃለህ። ከሰማ እባክህ አታሳምነኝ። መታኝ፣ ስደበኝ፣ ጮህብኝ፣ ግን ዝም አትበለኝ። ሁላችንም ኃጢአተኞች ነን። ያ ማለት መንጻት አንችልም ማለት አይደለም። ይልቅ አሪፍ ዜና ልንገርሽ። ልጅሽ በደንብ
ጤና ይስጥልኝ። ዶክተር ልዩን ፈልጌ ነበር። ዶክተር ልዩ ፍቃድ ሳትጠይቅን የቀረችው የት እንዳለች እኛም እስካሁን አላወቅም። እሺ፣ አመሰግናለሁ። ሰረቀተን ጃኬት ነው ያለው። አረ እነሱ ናቸው ከኔ ያዩት። ከምር የኔ ፈጠራ ነው። በዚህ አይነት በዚህ ሳምንት ይሻልሻል ማለት ነው። አንተ ግን በዚህ ከቀጠልክ እንጃለ ማለት ዋምጣልኝ በል ደስ ይቻላል። ሄሎ ሮዚ፣ ያልኩሽን ቦታ አገኘሽልኝ? በጣም ነው የማመሰግነው። ችግር የለውም። እንደዚህ አስቤ የወሰንኩት ውሳኔ የለም። እሺ እሺ እሺ፣ ቻው ቻው። ያው ናት። ያን ሁሉ ሸደብቃኝ ነበር። አንተም እኮ ስለ እኔ እውነቱን አልነገርካትም። ያና በጣም ልዩነት አለው። ምንም ልዩነት የለውም። እንደውም የጓደኛዋ ሚስጥር በመጠበቋ ልታደንቃት ነው የሚገባው። ሁለታችሁም የጓደኞቻችሁ ሚስጥር በመጠበቅ ለመርዳት እየሞከራችሁ ነው። አለቀ። ወዴት ነው? ወደ ሌት በዚህ ጋር ወደ ነው የምትወስጂኝ? ይዘሽኝ ከሀገር ልትወጪ ነው እንዴ? ስደት ያላልኩ እኮ ምን ሆነሻል? ዛሬ እኔን አስቀምጣት ተከማል። ለማንኛውም እዛ ጋር አቁምልኝ። እዚህ ጋር የእውነት ይቅርታ ካረግሽልኝ ያለ አግቢ። አንተ ህይወትን በሙሉ አንድ አይነት ወጥ መብላት አትፈልግም? ተሳስቼ ነበር። ዋናው እንጀራው ነው። ወጡን እኔና አንቺ እየተነጋገርን እንዲጣፍጥ አድርገን መስራት እንችላለን። እሺ፣ አገባለሁ። ነግሬሽ ነበር። የፈለገ ብትሸውደው ዋናው ገጸ ባህሪ የሚወዳትን ሴት ዋና ገጸ ባህሪ እንደሆነ ከንፈሯ መሳሙ አይቀርም። ያቻት ማነች? ሚስትህ። አንቺ ያምሻል እንዴ? አዎ በሊ፣ አይሆንም ካልከኝ የእውነት ያመኛል። በሊ፣ ፍቅር ማለት ለሚወድ ሰው ደስታ መስጠት እንደሆነ በደሌን በይቅርታ ሽረ አስታማ አሳይታኛል። እና ይሄ ክፍያ መሆኑ ነው? ና አሁን እንሂድ። ተይ እባክሽ፣ ደግሞ እሺ የምትል አይመስለኝም። ሁሉን ነገር ቀድሜ ስለነገርኳት እሺ ትለናለች። ና አሁን እንሂድ።
ታገቢኛለሽ ይበላል። ከዛ በፊት ግን ተንበርከክ። ምን አጥፍቼ? ምን ፈልጋችሁ መጣችሁ? ሐኪሜን ያልጨረስኩት ሕክምና አለኝ። ለሕክምና ከሆነ እዛ ሆስፒታል መተህ ብታወራኝ አይሻልም? የግል ሐኪሜን ነው ማለቴ አብራኝ ቤቴ እየኖረች የምታክመኝን ነው ፈልጌ የመጣሁት። እብዶች። እሺ ካርድ ይዛችኋል? ካርድ? አይ ካርድ እንዴት ይመጣል? ይሄው ካርድ። ይሄው ካላመኑ በራስዎ እጅ ይመልከቱት። ይሄው ሕክምናህን ጀምረሃል። አማን ተነሳ። ወዶ ነው እንዴ? ለካ እስከ ዛሬ በተሳሳተ ቁልፍ እየሞከርኩት ነው። እምቢ አለ። ይኸውልህ በኋላ እደውልልሃለሁ። በላቸው ወይ እዚህ ችግር ተፈጥሯል። የምን ችግር? አልነሳ አለኝ። ምን ልበላት? በግፊ መንጭቅና አስነሳዋ።